ሰላም ጤና ይስጥልን የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በዛሬ ቪዲዮ ይዤላችሁ የመጣሁት አብዛኞቻችን ወይም ደግሞ አብዛኛው ሰው የሚቸገርበትን በሴክስ ግንኙነት ወቅት ወይም ደግሞ ከሴት ልጅ ጋር በሚያደርገው ጾታዊ ግንኙነት ወቅት ብልት ብዙ ያለመቆምና እንዲሁም ደግሞ ቶሎ የመጨረስ ነገር ያለ ሲሆን ስለዚህ ለዚህ መፍትሄ የሚሆኑት ሶስት መንገዶች ይዤላችሁ መጥቻለሁ። በመጀመሪያ ደረጃ ወንድ ልጅ ከሴት ልጅ ጋር ግንኙነት ሲያደርግ ብዙ ጊዜ ቶሎ የመርጨት ነገር የሚኖረው ፍላጎቱ ከፍተኛ ሲሆን ወይም ደግሞ ሳይኮሎጂካሊ በጣም አትራክትድ ሲሆን ቶሎ የመርጨት ነገር ይኖራል። ስለዚህ ከምግብና ከኤክሰርሳይዝ የበለጠ በሳይኮሎጂ ራሳችሁን ማጠንከር አለባቸው። አንደኛውን ልታረጉ እስከሆነ ድረስ ምን የሚያስቸኩል ነገር የለም። ስለዚህ የመጀመሪያው የሚሆነው ኬገል ወይም ደግሞ ፐልቪክ ኤክሰርሳይዝ ምንለው ማለት ነው። ኬገል ማለት ሽንታችን እየሰናን ለምሳሌ ሽንታችን ስናቋርጥ ብልታችሁ ስር ያለው ጡንቻ ኩምትር ይላል ማለት ነው። ስለዚህ እስከ 5 እስከ 10 ሰከንድ ትይዙና መልሳችሁ ለ5 ሰከንድ ትለቁታላችሁ ማለት ነው። ሪላክስ ይሆናል። ተደጋጋሚ 10 ጊዜ ታደርጋላችሁ ማለት ነው። ስለዚህ 10 ጊዜ በየቀኑ ብትሰሩ ውጤቱን በአንድ ወር ውስጥ በከፍተኛ ሁኔታ ለውጥ እንዳለው ማየት ትችላላችሁ። ይሄን በየትኛውም ቦታ ሆናችሁ መስራት ትችላላችሁ። ወንበር ላይ ቁጭ ብላችሁ፣ ቆማችሁ፣ ተኝታችሁ መስራት ትችላላችሁ። ስለዚህ ቀላል ነው። ሁለተኛው ደግሞ ኤሮቢክስ ነው። እንደሚታወቀው የልብ ምታችን ጥሩ ከሆነ በግንኙነት ወቅት ስናደርግ አንዱ እንቅስቃሴው ስፖርታዊ እንቅስቃሴ ስለሆነ ልባችን ጥሩ የሚሰራ ከሆነ ወይም ደግሞ ልባችን የተንቀሳቀሰ በደንብ ኤሮቢክስ ስራዎችን የምንሰራ ከሆነ ረጅም ሰዓት የመቆየት ይጠቅመናል ማለት ነው። ስለዚህ ኤሮቢክስ ማንኛውም አይነት ኤሮቢክስ ሊሆን ይችላል። ስለዚህ እርምጃም ሩጫም ሊሆን ይችላል። ይሄን እንቅስቃሴ ማድረግ ትችላላችሁ ማለት ነው። ሶስተኛውና ዋናው ደግሞ ኮር ወይም ደግሞ ሎወር ቦዲ ወርክአውት የምንለው የሆድ ወይም የጀርባ አጥንታችን ጥንካሬ ማለት ነው። ፒላደስ የሚባለው ኤክሰርሳይዝ ወይም ደግሞ የሆድ ብለን እኛ የምናውቀው ኤክሰርሳይዝ አይነት ማለት ነው። ስለዚህ ሆዳችን ወይም ደግሞ አንጀታችን ጠንካራ ሲሆን የሆድ ስንሰራ የሚጠነክረው የጀርባው የታችኛው ክፍሉ ስለሆነ ብዙ ጊዜ ሴክስ በሚደረግ ሰዓት የሚንቀሳቀሰውም የሰውነት ክፍላችን እሱ ስለሆነ እሱ ከጠነከረ ከፍተኛ የሆነ የረጅም ጊዜ የመቆየትና ሳይረጭም ሴቷን የማርካትና ስፐርም ሳይፈስ ረጅም ሰዓት ለመቆየትና እንዲሁም ደግሞ ብልታችሁ ሳይደክም ለረጅም ሰዓት የሚጠቅም እንቅስቃሴዎች ናቸው። እነዚህ በሳይንስ የተረጋገጡ ናቸው። ሁለተኛ ደግሞ ወደ ምግብ ስንመጣ ምግብ ዋሳኙ ነገር ሲሆን ለሰውነታችን የሚያስፈልገው ምግብ ምንድነው? ለምሳሌ ወደ ብልታችን ደም ፍሎ ሲያደርግ ነው ብልታችን እንደቆመ የሚቆየው። ስለዚህ ያን ደም ወደ ብልታችን እንዲሄድ ወይም ደግሞ የብልታችን ላይ ያሉ የደም ቧንቧዎች ሞር ደም እንዲያገኙ ምን አይነት ምግቦች መመገብ አለብን? ዝንጅብል ነው። ዝንጅብል እንደ ሻይ መጠቀም ይቻላል። እንዲሁም ደግሞ ሴክስ ከማድረግ በፊትም አንዳንዶች እንደ ልምድ አኝከው በመዋጥ ሴክስ ሲያደርጉ ከማድረጋቸው ከ30 ከአንድ ሰዓት በፊት ዝንጅብል በማኘክ የሚወጣሉ። ውጤቱ ሞር አትራክቲቭ ነው። ሁለተኛው ደግሞ ለውዝ እና ነጭ ሽንኩርትም እንዲሁ እንደ ሻይ አድርጎ መጠቀም ይችላል። ካለበዛ ከምግብ ጋር መጠቀም ይችላል። እሱ በሴክስ በሚደረግበት ወቅት ሳይሆን ከዛ በፊት ማለት ነው። ለሴክስ ከፍተኛ ጥቅም የሚሰጡ ስለሆኑ እነዚህ ነገሮች ለተከታታይ 21 ቀን በማድረግ ለውጡን በከፍተኛ ሁኔታ ማየት ትችላላችሁ ማለት ነው። እነዚህ ምግቦች ስለሆኑ ኤኒ ታይም ሁል ጊዜ ላይፍ ታይም ብትወስዱትም ነው፣ ግን አንዳንድ ጊዜ እንደ መድኃኒት ሳይሆን እንደ ምግብ እንደ ሰፕሊመንት ማሰብ አለባችሁ ማለት ነው። ቪያግራ ምናምን እንደዚህ አይነት ነገሮች መጠቀም የለባችሁም። ቪያግራ የልብ ምታችሁን ያደክማል። በሱ በሌላ ቪዲዮ ማወራላችሁ ይሆናል። ግን ናቹራል የሆኑ ነገሮችን ብቻ ነው ሪከመንድ ማድረጋችሁ። ሶስተኛ ደግሞ ሀርባል ነው። ሀርባል ማለት ምንድነው? መድኃኒት ማለት አትክልቶች ስንወስድ ማለት ነው። ለምሳሌ የጂንሰንግ፣ ሆርኒ ጎት፣ ማካሮት የተባሉ እነዚህ ሱፐር ማርኬት ልታገኙ ትችላላችሁ። በሻይ መልክ ልትጠቀሙ ትችላላችሁ። እንዲሁም ደግሞ ምግባችሁ ላይ በመበተን ልትጠቀሙበት ትችላላችሁ ማለት ነው። እንዲሁም በሴክስ ግንኙነት ወቅት ብልታችሁ የመርጨት ደረጃ ሲደርስ አውጥታችሁ ነፋስ በማስመታት 1-2 ሰከንድ ቆይታችሁ መልሳችሁ በማድረግ ቆይታችሁ ልታዘሙ ትችላላችሁ ማለት ነው። በሌላ ቪዲዮ እንገናኛለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። ባይ ባይ፣ ቻው።